ቀጥል ወንድማችን። እሺ ስለዚህ አሁን በደንብ አንደርስታንድ አድርጌያለሁ። ያንተ ተስካት በጣም የተለየ ነው እና ደግሞ ለኔ ውስጤም የተቀበለ ነው። እስካት በራሱ ስታንድ ነው። አይ ቶ ማቀሳሰሩ አው ጆይ ቶ እሱ በቃ እስካትን ተሆነ መሰለህ እስካትንም አሁን ልጠይቀው ስለሆነ ነው እስካትን ስሙን የጠራው። ስለዚህ ችግር የለውም። እስካትን አሁን እስካት ከዚህ በፊት እንዲህ ብሏል አይጠቅምም። አሁን እሱን ተሆነ እስካት አንተ ማታብረዳ ይቅር፣ እሱ አልፏል። ቀጣዩን ጥያቄ ጆዬ ይጠይቅ። ተባረክ ወንድሞች። እሺ አንተ ህብረት ግን ቀይራለሽ፣ ህብረት ቀይራል ብዬ ልያዝ። ምክንያቱም አሁን አንተ ላይክ የሃይማኖቱ ጉዳይ ሳይሆን መጀመሪያ ኢየሱስን ነው ማስቀድመው ነው የመጀመሪያ መልስ። ያ ከሆነ ህብረት ግን ቀይረሃል። ከኦርቶዶክስ ህብረት ወደ ያንን ለምን አረክ? ነገርኩህ እኮ ህብረቱን የቀየርክበት ሪል አልሰማኝም? ቅድም ሳወራ ቅድም ሳወራ ከሰማኸኝ የእድሜያችን ከአስተምሮ ጋር የተያያዘ በተለይ ከአስተምሮ ጋር የተያያዘ ልዩነቶች አሉ። እኔ ማልቀበላቸው እዚህ ህብረት ጋር ስመጣ የተስማሙ ኢየሱስ ሴንተር የሆነ አስተምሯል። ወደድኩት። እዚህ ህብረት ላይ ቀረ አለቀ። ሌላ ጥያቄ መጠየቅ ትችላለህ። ኮሜንት ሳታደርግ ተባረክ። አይ ኖ ኮሜንት እኔ ውስጤ ላይ ያለ ጥያቄ ነው እንዳልክ ባለፈውም ጠይቄያለሁ። በጣም ብዙ ጥያቄ ውስጤ ላይ ይመላለሳል። እሺ ጠይቀኝ። አሁን ቀጥል። ከኔ የተሻለ እውቀት ካለ አለ ብዬ ካሰብኩ እጠይቃለሁ። እንደወንድም ምንም ከፖይንታችን ጋር ነው ኢየሱስ 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 ቀጥል። ኤርሚዬ እንዴት ነህ? በእናትህ እንዳልክ የኔ ጌታ ሁሉ ሰላም ወንድምነት ደህና ነው? ሁሉ ሰላም ነው? ጆሲ እንዴት ናችሁ? ጆሲ እየጠየቀን ነው። ጆሲ በጣም ከባድ ጥያቄ ሆናለች። ጎበዝ ነው በጣም ደግሞ ቅን ነው በጣም በጣም ውስጥ ያለው ማወቅ ስለምፈልግ ነው። እና እኔ አክቹዋሊ እሺ ሌላ ጥያቄ እንጠይቅ። እንዳልክ አሁን ላይ ባለበት ሰዓት ስለ ማርያም ያለ አመለካከት ምንድን ነው? በአንተ ለዚህ ነው ምን መሰለህ ገብቶኛል። አክቹዋሊ የዚህ ዓለም ሰዎች በጥበብ ይበልጣቸዋል ብሎ ጌታ ተናግሯል። እኔ ግን እንደ እግዚአብሔር ቃል ነው የምናገረው። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ተብሎ ስለተጻፈ ለሪከርድ ምናምን ሳይሆን እውነት መናገር ስለፈልግ ነው። አክቹዋሊ የዚህ መጽሐፍ ርዕስም ስለ ኢየሱስ ነው። እኛም በኢየሱስ ሄዳንም ብጠይቀኝ ደስ የሚለኝ ስለ ኢየሱስ ነው። ግን አንድ ነገር ብቻ ነው የምለው የጌታችን የኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም እዚህ መጽሐፍ ላይ ያለችውን ማርያም በጣም ነው የምወዳት። ማርያምን ጠልቼ ጴንጤ ከሆንኩ እግዚአብሔር ራሱ አይወደድም። ባይዘ እንደዚህ ማርያምን ጠልቶ ጴንጤ የሆነ ሰው ካለ ተመልሶ ይዩት። ማርያምን በመጥላት ላይ የተመሰረተ ቤተ እምነት አይደለም። ኢየሱስን እጅግ በጣም በማፍቀር ላይ የተመሰረተ ቤተ እምነት ነው ጴንጤነት። ለማርያም ለመላእክት ምንም አይነት ቅንጣታል ጥላቻ የለም። በድንግል ማርያም እናት በመሆኗ ክብር እንደሚገባት እንደምትወደድ ጴንጤ ያምናል። መላእክትን የጠመደ ቤተ እምነት አይደለም። የመላእክት አገልግሎትን ያምናል። ቅዱሳን መላእክትን ያከብራል። የቆሎ ጓደኞቻችን አይደሉም፣ የእግዚአብሔር አገልጋዮች ናቸው። ለዛ ነው ገብርኤል በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ያለው። አሁን በአንተ ፊት ቆሜ ነው እንጂ ያለው ዘካርያስ ነው። በእግዚአብሔር ፊት ነው የምቆመው ለምስጋና፣ እግዚአብሔርን ለማምለክ ለወርሺፕ። መላእክት ክቡራን ፍጥረቶች ናቸው። ማንም እየተነሳ ከኛ የቆሎ ጓደኞቻችን አይደሉም። ድንግል ማርያምን ጌታ ኢየሱስን የወለደች የተወደደች የተባረከች አማኝ እናት ነች። አማኝ ነች ማርያም አማኝ ነች ማለት ምን መሰለህ? ሰው እንዴት ነው በእድሜ የምትበልጠው በዚህ ምድር ላይ በእድሜ የምትበልጠው የወለድከውን አምላኬ ብሎ መቀበል እኮ በጣም መንፈስ ቅዱስ ብርሃን ሊያበራል ይገባል። ለዛ ነው ኤልሳቤጥ ጋር በሄደች ጊዜ ማርያም የተናገረችው በጣም የሚገርም ንግግር እንደሚል ታውቃለህ። አሁን ለማርያም ጠበቃ ቆሞ እንደሚሰድብህ አይደለም። ማርያም ተነካሽ ብሎ እንደሚያብጠው አይደለም። ማርያም ምድር ላይ በማርያም ልክ ከፍጡራን መካከል ትህትናን ለመጀመሪያ ጊዜ ያሳየው ማርያም የትህትና ጥግ ነች። ኢየሱስን የሚያክል ጌታ መልአክ አብስሯት
ከአንቺ የሚወለደው ከሶስቱ ቅዱስ ነው ተብሎ ተነግሯት ኤልሳቤጥ ጋር ስትሄድ ምን እንዳለች ታውቃለህ? የባሪያይቱን ውርደት ተመልክቷል። ይሄ ትህትና ጥግ ነው። የአንድ ቀበሌ አስተዳዳሪ እናት እንዴት ነው የምትሆነው? በዚህ ሰዓት ኢትዮጵያ ውስጥ የቀበሌ አስተዳዳሪ እናት ማርያምስ የጌታ እናት ሆና የባሪያይቱን ውርደት ተመልክቷል። አየህ፣ እሷ የጌታ ባሪያ እንደሆነች ነው የምታምነው። ድንግል ማርያም ልጇን ነው አምላኬ ጌታዬ ብላ የጠራች አማኝ ነች። ምን ለዚህ ነው የተወደደች እናት ነች። ከዚህ ውጪ ነው ጴንጤ የማይሄደው። መጽሐፉ ከነገረው ውጪ ስለ ማርያም፣ መጽሐፉ ከነገረው ውጪ ስለ መላእክት ጴንጤ ፈርዘር አይሄድም። መጽሐፍ ንቅንቅ ስለማለት ከዛ ውጪ ማርያምን በጣም ነው የምወዳት። ጴንጤ ሆኖ ማርያምን የማይወዳለ ጋይዝ እዛ ጋም ጆሲ ጋም ኤርሚ ጋም እስጋት ጋም ያላችሁ ድንቅ ተነታኔ ነው። ፍቅራችሁ ማርያምን እንደምትወዷት ንገሩ። ግን ከሰኞ እስከ ዓርብ ርዕሳችን ኢየሱስ ነው። ፖይንቱ ሴንተሩ ዋናው ኢየሱስ ነው። እሱም ብቻ ነው የምናየው። እንዳራችን ላይ ጥያቄ መጠየቅ እችላለሁ? ጆሲ እየቀጥል። እሺ ትችላለህ ኤርሚ። ጆ እየቀጥል። እኔ ስለ ኢየሱስ ነው የምጠይቀህ እንዳጋጣሚ ስለ ማርያም እሺ ከተናገርከው ነው። የሆነ ጊዜ ስትናገር ስለሰማሁ ታውቃለህ፣ እንዴት እንደምወድህ ታውቃለህ። ታውቃለህ አይደል? በጣም ምን ጥያቄ ነው? ምን አልክ አንድ ጊዜ? እኔ ላይክ ታውቃለህ፣ ሪስፔክት አደርጋለሁ። አንድ ሰው የራሱ የሆነ አስተሳሰብ አለው፣ የራሱ የሆነ ሃይማኖት አለው፣ የራሱ የሆነ ማንነት አለው። በአስተሳሰብ በጣም አምናለሁ። ገብቶሃል? እዚህ ጋር አንድ ሰው የፈለገውን ነገር ጋር እሱ መብቱ ነው ብዬ አምናለሁ። የእሱን ደግሞ መስደብ፣ መንካት፣ ማንቋሸሽ አልችልም። ያንን በደንብ አምናለሁ። ገብቶሃል? ያንተን እንትን መንካት አልፈልግም። ያንን ነገር ሪስፔክት አደርጋለሁ፣ አከብራለሁ። ሙሉ እምነቱንም አከብራለሁ እንደ እምነት። ገብቶሃል? ግን ምንድነው ምን አለ መሰለህ በቤተክርስቲያን አንዳንድ ጊዜ ማርያም ላይ ይጠየቃል ወይ ኦርቶዶክስ እና ጴንጤ ለብቻ ለብቻ ሲሆኑ ወይም ሲለያዩ ልክ በማርያም እንደተለያዩ በምልጃ እንደተለያዩ ተደርጎ ይወሰዳል። ያን ነገር እኔ ያለው ለምንድን ነው የማላምነው መሰለህ? ኦርቶዶክስ እና ኦርቶዶክስ እና ፕሮቴስታንት የሚለያየው በአምላክ ነው ብዬ አምናለሁ። አንድ አይነት አምላክ አያመልኩም ብዬ አምናለሁ። ኦርቶዶክስ ኢየሱስና ማስረጃ አድርጌ መጽሐፍ ቅዱስን አንድ ሚዛት ማስረጃ አድርጌ ነው የምጠይቀህ። በቀደም ስትናገር ምን አልክ? አንድ ጊዜ ብዙ ክርስቶሶች ወይም ከአንድ ኢየሱስ ሌላ ሌሎች ክርስቶሶች የሉም፣ ሌላ ክርስቶስ አይመለክም። እኛና ኦርቶዶክሶች የምናመልከው ኢየሱስ ክርስቶስ በአንድ ቤተ እምነትና በሌላኛው ቤተ እምነት ያለው ኢየሱስ ክርስቶስ አንድ አይነት ነው፣ ተመሳሳይ ነው። እኛ የምንጠራው ኢየሱስ ክርስቶስ ኦርቶዶክሶች የሚጠሩት ኢየሱስ ክርስቶስ አንድ አይነት ነው ብለሃል። እውነት አሰብ ይሄንን እንደውም ጴንጤ ከመሆኔ በፊት ነው ያወራሁት። ከዛ በፊት ማውራታል ከሆንክም በኋላ በቪዲዮ ነው ያየው። ስለዚህ አንተ ታምናለህ? ያወራሁት ነገር ምንድነው? ጴንጤ ከመሆኔ በፊት ያወራሁት ነገር ምንድነው? አንድ ኢየሱስ ነው ያለው። በአንዱ ኢየሱስ በትምህርት ነው የተለያየ ነው። ይሄ ነው ያወራሁት አይደለም? እሺ ችግር የለም። በደምብ ስለማውቅ ነው ያወራሁት። እሺ ቀጥታ ጥያቄ ጋር መጣሁ እንዳልከኝ። ስለዚህ አንተ የምታምነው ኦርቶዶክስ እና ፕሮቴስታንት አክቹአሊ ፕሮቴስታንት ከሆንክ በኋላ ሰምቼዋለሁ። ኦርቶዶክስ እና ፕሮቴስታንት የሚያመልኩት ኢየሱስ ወይም ደግሞ በምድር ላይ ፕሮቴስታንት ኢየሱስ ሲሉና ኦርቶዶክስ ኢየሱስ ሲል የሚያመልከው ኢየሱስ አንድ ነው ብለህ ነው የምታምነው? ሌላ ኢየሱስ የለም? እኔ የማውቀው